ሰላም ሰላም እንዴት ናችሁ? ይህ መስታወት ቲዩብ ነው። ወዳችሁና ፈቅዳችሁ ስለምትከታተሉን እናመሰግናለን። ዛሬ በወንዶች ላይ የሚከሰት ያልተለመደ ብልት ፈሳሽን እናያለን። አብራችሁን ቆዩ። የወንድ ብልት ፈሳሽ ውሃ ወይም ደመናማ መግል የያዘ ሊሆን ይችላል። ሆኖም ፈሳሹም በደም የተሞላ ሊሆን ይችላል። የሽንት ቧንቧ ኢንፌክሽን፣ ዩሪናሪ ትራክት ኢንፌክሽን ወይንም በግብረ ስጋ ግንኙነት የሚተላለፍ በሽታዎች፣ የአባላዘር ህመም የወንድ ብልት ፈሳሽ መንስኤዎች ናቸው። የወንድ ብልት ፈሳሽ ብዙውን ጊዜ ሽንት በሚሸኑበት ወቅት ህመም ወይም ማቃጠልና ቶሎ ቶሎ ሽንት መምጣት አብሮ ይመጣል። እንዲሁም ማሳከክ አብሮ ሊኖር ይችላል። መንስኤዎቹ የሽንት ቱቦ ኢንፌክሽን፣ የአባላዘር በሽታ፣ የዘር ፍሬ ማቀፊያ ውስጥ የተከሰተ ኢንፌክሽን ካለ በዋነኝነት ይጠቀሳል። ምን አይነት ምልክቶች ሊታዩ ይችላሉ? በግንኙነት ወቅት ህመም መኖር፣ በውሃ ሽንት ጊዜ የማቃጠል ስሜት፣ የብልት ማሳከክ፣ ትኩሳት፣ የወገብ ህመም፣ የውሃ ሽንት ማጣደፍ፣ የብልት ጫፍ መቅላት ናቸው። ህክምናው እንዴት ማድረግ እንችላለን? ጸረ ባክቴሪያ መድኃኒቶች፣ ጸረ ፈንገስ መድኃኒቶች እንዲሁም በአባላዘር መድኃኒቶች ሊሰጡ ይችላሉ። ይህንን ችግር እንዴት መከላከል እንችላለን? ኮንዶም መጠቀም፣ በቂ ውሃ መጠጣት፣ ሽንት ረጅም ሰዓት አለመቋጠር እንዲሁም የብልትና የውስጥ ሱሪ ንጽህና መጠበቅ ናቸው። አድማጭ ተመልካቾቻችን በሚቀጥለው የሚፈልጉትን ይዘን እንድንቀርብ ኮሜንት ላይ ሀሳብ ስጡ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸርን ሰንብት።